ምን ትሉታላችሁ? ልቀጥል? ትምህርቴ መማሪ ልቀጥል? ተስፋ እያስቆረጠኝ ነው። እያያችሁ ከኛ ጋር ዛሬ ጊታር እንማማራለን። እንዴት ጊታር እንጫወት እንደዚህም ይቻላል። አያችሁ ዛሬ እንግዲህ ስለ ጊታር ነው የምንነጋገረው የምናወራው ነው። ራትን ከማስተዋወቅ ጀምር። ማንበስ እናንተ ማን ትሉኛላችሁ? ጌሎ እባላለሁ። ጊታር እጫወታለሁ። ጊታሪስት ነኝ። እሺ ጌሎ እንግዲህ የኔ አዲሱ አስተማሪ ነው። ጊታር ከሱ ጋር የተማርኩትን ነገር ደግሞ ለእናንተ አካፍላችኋለሁ ማለት ነው። እሺ እስቲ ስለ ጊታር ጠቅላላ ነገር ንገር። ምንድን ነው ጊታር? ምንድን ነው? እንዴት ነው ፈንክሽን የሚያደርገው? ይሄው ዛሬ እኔ ለመጀመሪያ ጊዜ ጊታሪ አንስቻለሁ ልለማመድ። እንግዲህ ተስፋ አለኝ ብቀጥል ጥሩ ነው ያዋጣኛል የሚለውን ነገር ከዚህ ቪዲዮ መጨረሻ እንግዲህ ኮሜንት ላይ ታሳውቁኛላችሁና ምንድን ነው ጊታር? ያው ጊታር በስትሪንግ የሚሰራ ኢንስትሩመንት ስትሪንግ ታይፕ ነው ይባላል። እንደዛ አይነት ኢንስትሩመንት ነው። ባለ 6 ክር ኢንስትሩመንት ነው። ብዙ አይነት ታይፕ አለ። ጊታር ደግሞ ኤሌክትሪክ አለ፣ ከዛ አኮስቲክ አለ። ቤዝ ጊታርም ያው ጊታር ታይፕ ውስጥ የሚገባ ነው። ያ በትንሹ ጊታር እንደዚህ ነው። በጣም ናይስ። ስለዚህ እኔ ላይክ እንደዚህ አንተ ያስኮን የሚመስል ጊታር ባየው ቁጥር ሁሉም ልጅ ጊታር ነበር የሚመስለኝ እና ስለዚህ ልዩነት አላቸው ማለት ነው። እንዲህ ተመሳሳይ ሼፕ ኖሯቸውም ልዩነት ሊኖራቸው ያ ብዙ ሰው ቤዝ ጊታር እና ሊድ ጊታር ምን አይነት እንደሆነ አያውቅም። እና ለያቸው በስትሪንግ እንትን ቲክነስ ፍረትን እንትን ይለያል። ከዛ ደግሞ ቤዝ ጊታር ከአራት ጀምሮ ነው እስከ 6 የሚሄደው ማለት ነው። ኤሌክትሪክ ጊታር ግን ወይም ደግሞ ጊታር ቦክስም አኮስቲክ የሚባሉ ሊድ ጊታርም ደግሞ ባለ 6 ናቸው ማለት ነው። ኦኬ እንደዛ ነው ዲፋይን የሚደረጉት። በጣም እሺ። ታዲያ ምንድን ነው ጊታር መማር የፈለገ ሰው መጀመሪያ ማድረግ ያለበት ወይም ፈርስት ክላሱ ላይ ምን ትመክረዋለህ? እኔ እንግዲህ ጊታር ይዤ መጥቻለሁ። ቦክስ ጊታር አለኝ። ስለዚህ በዚህ ነው ማጥናት የፈለግኩት እና ከምንድን ነው መጀመሪያ ያለብኝ ብለህ ትመክራለህ? ጊታር መጀመሪያ ያለበት መጀመሪያ ምን አይነት ነገር ነው ማድረግ የምፈልገው መቻል የምፈልገው የሚለው ነገር ወሳኝነት አለው የመጀመሪያው ደረጃ። ከዛ ቀጥሎ ደግሞ በጣም ቤዚክ የሚባሉ ነገሮች አሉ። ከአቀማመጥ ጀምሮ ፊንገር ኤክሰርሳይዝ የሚባል ነገር አለ፣ ኢር ትሬኒንግ አለ። ከዛ ደግሞ ስትሪንግ ስማቸውን እንደዚህ ስታንዳርድ ቲዩኒንግ የሚባል ነገር አለ። እነሱን ነገሮች ማወቅ ይጠበቅባቸዋል። ኦኬ በጣም ይሄን ጊታራውን ወደዚህም ቢይዘው ተመሳሳይ ነው ማለት ነው። ወደ ሁለቱም ሳይድ የሆነ የሚመች ይመስለኛል። እንደው ወደዚህ ቢይዘው ጥሩ ይመስለኛል። እንደዚህ ይዘውት የሚጫወቱ ጊታሪስቶች አሉ። እንደዚህ ግን ቀኝ ስለሆንኩኝ በዚህ የሚቀለኝ ይመስለኛል። የሚቀል ይመስላል ግን አሁን ኢንተርናሽናሊ ዩቲዩብ ለሰኖችን ለማየት ከፈለግ እንደዚህ ገልብጦ የሚያስተምሩ ብዙ አስተማሪዎች የሉ። ለመማር ትንሽ ይከብዳል፣ ኢንፎርሜሽን ለማግኘት ማለት ነው። ግን የሚጫወቱ ጊታሪስቶች አሉ እንደዛ። ስለዚህ ከቀጭን ወደ ወፍራም ከወፍራም ወደ ቀጭን ሲጫወቱ ምንም እንትን የለውም፣ ልዩነት የለውም ማለት ነው። ያ እንዲህ ፖዚሽኑ ከተቀየረ የሆነ የፖዚሽን የፊንገር ፖዚሽን ምናምን ዲፍረንስ ይኖረዋል። ግን ያው ስትራም እኛ የምናደርገውን አይነት ነገር ስትራም ሲያደርጉ ያለው እንደዚህ ገልብጦ የሚጫወቱም ማለት ነው። ስለዚህ ዛሬ ኬት ጀምር ምን ነው ቀድሜ ዛሬ ቀድሞ ማወቅ ያለብህ ጊታር እንዴት እንደሚያዝ። ኦኬ ነው እንዴ? በቤቴ ይዤው ነበር። አይ ጥሩ ላይ ነህ። እኔ እንደ ልጅ ነው የታቀፍኩት።
ያው መጀመሪያ ጊታር ይዘህ እንዴት እንደምትቀመጥ ማወቅ አለብህ። እሱ ሞር ጊታር ለመቻል ቶሎ በጣም ትልቅ አስተዋጽኦ አለው። አቀማመጥ ይጀምራል ማለት ነው። ሁለት አይነት አቀማመጥ አለ። እንደዚህ አይነት አለ። ከዛ ደግሞ እንዲህም አድርገው የሚይዙት አሉ። እንደዚህ ብለው የሚቀመጡ ሰዎች አሉ። ላይክ አሁን እንደዚህ ሞር ቢጠና የተሻለ ነው ይባላል። ለምን ስትቆም እንደዚህ ስለሆነ የምትቆመው ያው ወደፊት ፐርፎርመር ለመሆን ካሰብክ ማለት ሞር እንደዚህ አይነት ፖዚሽን ቢሆን የተሻለ ነው። የሆነ ነገር እግር ውስጥ ታደርግና ከዛ ይሄኛው ከፍ ይላል እንደዚህ። ከዛ እና ደግሞ ለእንትንም አሪፍ ነው ለፍሬት አላል በደንብ እጅ ስትሬች እንዲያደርግ ይጠቅመዋል። እንደዚህ ሲሆንም ያው አቀማመጥ ትንሽ የሆኑ ነገሮችን ማስተካከል አለብህ እንጂ እንደዚህ ሆነ መጫወት ትችላለህ ቁጭ ብለህ ማለት ነው። ትቀመጥ እንደዚህ ነው የምትቀመጠው። ከዛ የቀኝ እግር ላይ ነው የሚቀመጠው ማለት ነው። ይሄኛው ፓርት የቀኝ እግር ላይ እዚህ ጋር። ከዛ ይሄኛው እጅ ደግሞ የኤልቦ ነው የሚባለው። እሱ ደግሞ ላይክ እንደዚህ ምንድን ነው የሚባለው 90 ዲግሪ ነው። እንደዛ ቢሆን የተሻለ ነው። ምክንያቱም እንደዚህ ካለ እዚህ ጋር መድረስ አትችልም። ዝቅ ካለ ማለት ነው። ይሄን አጀስት ማድረግ አለብህ ማለት ነው። ይሄን ትንሽ እዚህ ጋር ከፍ አድርገሃል ሳይ ከዛ ፐርፔንዲኩላር ቡቃና ዲግሪ እንዲሰራ እግረኛ ይሄው አሁን ላይ ማለት ነው። ከዛ ብዙ ሰዎች ደግሞ የሚሰሩት ስህተት ይሄኛውን ፓርታቸውን ወደዚህ ወደ ውስጥ ያስገቡታል። አሁን ሰደብከኝ ማለት ነው። እንደዚህ ትንሽ ወጣ ቢል የተሻለ አሪፍ ነው። አሪፍ ነው የሚሆነው ማለት ነው። እንደዚህ ሲሆን በጣም ይቀላል። እንደዚህ ይቀላል። እንደዛ ነው አቀማመጥ። ከዛ ፊንገር ኤክሰርሳይዝ የሚባል ነገር አለ። ጣቶችህን እንዲለምዱ ማድረግ ማለት ነው። ጣቶች በደንብ እንደፈለክ ሊታዘዝልህ የምትሰራቸው ኤክሰርሳይዞች አሉ ማለት ነው። እንደዛ ያለ ይቀጥላል። ኦኬ። ስለዚህ ስማቸውን ከማወቄ ቀድሞ ፊንገር ኤክሰርሳይሱን ብሰራ ነው የተሻለ የሚሆነው ወይስ እንዴት ነው? ስማቸውን እነዚህ ክሮቹ መቼም ስም አላቸው አይደለ? ስያሜያቸውን ብናቅጥሩ ነው ወይስ እንዴት ነው? ቀድመን ወደ ፊንገር ኤክሰርሳይስ ብንሄድ ጥሩ ነው። እንዴት ነው? ፊንገር ኤክሰርሳይዝ ሚውዚካል ነገር አይደለም። ቲዩን ብታደርገው ባታደርገው ማተር አያደርግም። ግን ፊንገር ኤክሰርሳይዝ ስቴፑን ከቻልከው በኋላ ግን ደግሞ ገና ቲዩን ማድረግ መማር ልክ ነው ብዬ አላስብም። ግን ሁለቱንም እኩል ቢደረግ ማለት ነው። ላይክ ፊንገር ኤክሰርሳይዝ ከማድረጋቸው በፊት ጆሮአቸው ቲዩኒንግ እንትኑን እንዲያውቁት መጀመሪያ ዝም ብሎ ቲዩን እንዴት እንደሚደረግ ቢያውቁ አሪፍ ነው። ሁለት አይነት ቲዩኒንግ አለ። እሱን አንደኛው ቲዩነር መጠቀም ይቻላል። ሁለተኛው ነገር ደግሞ ፍሬት ቦርዶች ላይ ራሱን በራሱ መቃኘት ማለት ነው። ለምሳሌ ኢ ከሆነ ኢን ከቃኘ በኋላ የሚቃኝ የሆነ ሲስተም አለ። እሱን ደግሞ አሁን ሌቭሉ አይደለም ብዬ አስባለሁ። ስለዚህ እቺ እኔ አሁን ከላይ ዝም ብዬ ከላይ ቅርቤ ከሆነችው ክር ልጀምርና እቺኛዋ እቺ የዚች ክር ስም ማን ነው? እቺ የመጀመሪያው ከላይ ያለችው ወፍራሙ መጀመሪያ ነች መጨረሻ ነች? ያው የእናንተ አቆጣጠር ከኛ ይለያል። እኛ ወፈር የሚለውን መጀመሪያ ነው የምናደርገው ሁል ጊዜ። እኔ ፒያኖ ላይ እንግዲህ ወፍራሙን መጀመሪያ አድርጌ ነው ማስተምረው የተማርኩት። የእናንተ አቆጣጠር የሚለይ ይመስለኛል። ይሄ መጀመሪያ ነው መጨረሻ ነው? ከሱ ልጀምር። የመጨረሻ ነው። ስለዚህ ከታች ነው የሚቆጠረው ወደ ላይ 1 2 3 4 5 6። ስለዚህ እሺ፣ ስለዚህ እቺ የመጀመሪያ ቀጭኗ ማን ነች? የመጨረሻ እቺ ነች። ኦኬ፣ እቺኛ ነች። እሺ፣ ቀጥሎ ቢ። ኦኬ፣ ከዛ ጂ፣ ከዛ ዲ፣ ኤ፣ ከዛ ኢ። ስለዚህ የመጨረሻውና የመጀመሪያው
ሁለቱ ኢ ናቸው። ኦኬ ስለዚህ ኦክታቭ ነው የሚለያዩት ማለት ነው። ያው ፒያኖ ላይ ኦክታቭ ነው የሚሆነው ዲፍረንሳቸው። እንደዛ ነው ቲዩኒንግ እንትኑ። ከዛ ፍሬት ቦርዶቹ ደግሞ 12 ክሮማቲክ እኛ የምንጫወተው የፒያኖ ምናምን ሲሆን እንደዚህ የሆነ ሂደት አለው። ሲ ሻርፕ ዲ ሻርፕ ኢ ኤፍ ኤፍ ሻርፕ ያሉ ማለት ነው። እናንተ የሆነ የራሳችሁ የሆነ ፊንገር ፖዚሽን ይኖራችሁ። እኛ ደግሞ እንደዚህ ነው የምንጫወተው፣ እንደዚህ ነው የምንጫወተው ማለት ነው። ክሮማቲክ ሲሆን ወደዚህ መጫወት እንችላለን። ስለዚህ እንደዚህ ነው ያልከኝ ማለት ነው። ክሮማቲክ ይሆናል ማለት ነው። ወደዚህም አንድ ኦክታቭ መጫወት እንችላለን፣ ወደታችም አንድ ኦክታቭ መጫወት ይቻላል ማለት ነው። እና እንደዛ ነው ቲዩኒንግ እንትኑ እንደዚህ ነው ማለት ነው። እሺ ስለዚህ ለዛሬ ምናልባት የምትሰጠኝ እንደ ሆምወርክ መስራት የምችለው የፊንገር ኤክሰርሳይዝ ካለ አለ። የመጀመሪያዎቹ 4 ፍሬቶች የሚሰሩ ኤክሰርሳይዞች አሉ በጣም ብዙ። እሺ እና በጣም ቤዚክ ናቸው ብዬ የምላቸው ታይም የመጀመሪያው ይሄ ነው። አንደኛ ጣታችን አንደኛ ፍሬት፣ ሁለተኛ ጣታችን ሁለተኛ ፍሬት፣ ሶስተኛ ጣታችን ሶስተኛ ፍሬት፣ አራተኛ ጣታችን አራተኛ፣ እንደዚህ ማለት ነው። ከዛ አንድ ክር ወደታችን እንወርዳለን። ወደታች መውረድ ማለት ሁሉም ክር ላይ መጫወት አሁን ያደረግነው። ፒክ ልበዳል። ስለዚህ አሪፍ ላይ አያችሁ ጎበዝኩ ማለት ነው። በአንዴ ጎበዝኩ እና ይሄን የመጀመሪያ ኤክሰርሳይዝ ማለት በጣም ናይስ። እሺ ለዛሬ የነበረን ቪዲዮ ይሄንን ይመስላል። በቀጣይ እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄንን ቪዲዮ ለብዙ ሰዎች እንዲደርስ ማድረግ ከቻላችሁ በቀጣይ ኤቭሪ ዲቴይል መጀመሪያ መግቢያ ላይ ያደረጋቸውን ነገሮችም እንዴት እንደሚያደርግ የተለያዩ ቴክኒኮችን የጊታር ቴክኒኮችን በአንድነት የምንማር ይሆናል። ትንሽ ነገር ይጫወትልንና በዛ እንሰነባበት። እሺ 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 ልጫወትላችሁ Somebody I got a job. Have a good one. Have a good one. Ciao.